መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊው ስፍራ ካለ ልንጠጋው የምን
ከአገልግሎቱም ወይም ከፕሮግራሙ በኋላ በአካባቢ በማንጃበብ ሰባኪውን ጠብቀው ያናገሩታል። ሰባኪ መቼም አንድ አዲስ የተለወጠ ሰው ሲያገኝ ደስ ስለሚለው ይህች ልጅ እስከ ቤት ድረስ አብራ ልትሄድ ትጀምራለች። ይህ አገልጋይ የመለየት ስጦታ መንፈስ የሌለው ከሆነ በሰውነቷ እንዲማረክ ማድረግ ትጀምራለች። ቀጥሎም ኃይለኛ የዝሙት ፍላጎት ሲመጣበት አብረው በመተኛት ኃጢአት ታሰራዋለች። ይህንንም ደጋግሞ እንዲፈጽም ታደርገውና ልክ የእግዚአብሔር መንፈስ ከእርሱ ሲርቅ ትታው ትሄዳለች። ተልእኮው ተፈጸመ ማለት ነው። ይህንን አስመልክቶ ስለ አንድ አገልጋይ ምስክርነት ልሰጣችሁ እወዳለሁ። ይህ ሰው በመናፍስት ዓለም ውስጥ የእግዚአብሔር ሰው ተብሎ የሚታወቅ ነው። ለጸሎት ሲንበረከክ በእኛ መካከል ሁከት ይፈጥርብናል። ስለዚህም እነዚህን ሴቶቻችንን ወደ እርሱ ላክንበት። ይህ ሰው ምግብ እንኳን ወስዶ ይመግባቸዋል። ነገር ግን በፍጹም የሚሳሳት አልሆነም። እነርሱም የሚቻላቸውን ያህል ሞከሩ፣ ነገር ግን አልቻሉም። በዚህ ምክንያት ስላልቻሉ ሴቶቹ ተገደሉ። ከዚህ በኋላ እኔ ወደ ሴት ተቀይሬ ሄድኩኝ። በቃላትና በሁኔታ በመባረክ ልጥለው ሞከርኩኝ። እርሱ ግን የማይነቃነቅና ጽኑ ሆነ። በዚህ መንገድ ከአቅሜ በላይ ስለሆነ ፊት ለፊት በሰውነት ልገድለው ወሰንኩ። አንድ ቀን በኦድ ኮፒ መንገድ ወደሚገኘው የገበያ ቦታ ሄደ። ከዚያም በአይኔ ጠብቀው ጀመር። ዕቃ ለመግዛት ልክ ጎንበስ ሲል አንድ የዘይት ቆርቆሮችን ጭኖ በዚያ የሚያልፍ መኪና በቀጥታ ሰውዬ ወዳለበት ቦታ መንገዱን ስቶ እንዲሄድ አደረግኩት። መኪናውም አንድ ከፍተኛ ኃይል ያለውን የኤሌክትሪክ ብረት ገጭቶ እንዲወድቅና ብዙ ሰው እንዲሞት ሲያደርግ፣ ሰውየው ግን አመለጠ። እንዴት እንዳመለጠ ተአምር ነው። ሌላ ቀን ደግሞ ወደ ኔክፓር ከተማ በእግሩ ሲሄድ አየሁት። በዚያ እንዲያስደነግጡት ወይም እንዲያሳድዱት እናደርጋለን። ሶስተኛም ደግሞ ጓደኞቹን
የበለጠ ተግተው መስራታቸው ነው። ዲያብሎስ ነፍሳትን ከሚማርክባቸው ቦታዎች አንዱና ትልቁ ሁለተኛ ደረጃ ትምህርት ቤቶች ናቸው። በተለይም በልጃገረዶች ትምህርት ቤቶች ውስጥ ነው። ከኛ ልጃገረዶች ግማሾቹ እንደ ተማሪ ሆነው እንዲሰሩ ወደ ትምህርት ቤቶች ይላካሉ። በጣም ዘመናዊና እጅግ ውድ የሆኑ የውስጥ ልብሶች እንዲለብሱ እናደርጋቸዋለን። ይህ ቅድሚያ የምንሰጠው ነው። ምክንያቱም በሴቶች ማደሪያ ስፍራ ሴቶች መልበስ የሚወዱት የውስጥ ልብስ ብቻ ስለሆነ ነው። የኛ መልእክተኞች አንዳችም ነገር አይጎድለባቸውም። ማለትም የፊት ቅባቶች፣ የጥፍር ቀለሞች፣ መጽሐፍቶችና የመሳሰሉት እንዲሁም ማንኛውም አስፈላጊ የሆኑ ነገሮችንም ገንዘብንም ጭምር ነው። ለመልእክተኞቻችን የተለየ የገላ ሳሙና ለማንኛውም ሳሙና ለምትጠይቃት ተማሪ እንድትሰጣት ይሰጣታል። በዚህ የተማረከችንና እንደርሷም ለመሆን የተመኘችዋን ተማሪ ጓደኛ ታደርጋታለች። ከዚያም በኋላ ቀስ በቀስ አምጥታ ከኛ ጋር ታስተዋውቃታለች። በዚህን ጊዜ እኛም በስጋ በመሆን እየተመላለስን እንጠይቃታለን። ፍላጎቷን የሚያሟሉ ስጦታዎችንም እናበረክትላታለን። እንዲህ በማድረግ ቀስ በቀስ በገዛ ፍቃዷ ከኛ ጋር እንድትሆን እናደርጋታለን። እርሷም በተራዋ ሌላ ሰው ስታመጣ፣ ሌላይቱም ሌላ ስታመጣ በዚህ መልክ ነፍሳትን መማረኩ ይቀጥላል። ይህ የሚወሰደው እንደ አገልግሎቱ ተደርጎ ስለሆነ ሁሉም ለማሳካቱ በትጋት ይሰራል። አንድ ግልጽ እንዲሆንላችሁ የሚያስፈልገው ነገር ሰይጣን ማንንም እንደማያስገድደውና ነገር ግን በገዛ ፍቃዱ እየተማረከ ብቻ እንዲመጣ እንደሚያደርግ ነው። ስለዚህ ነው መጽሐፍ ቅዱስ እንዲህ የሚለው ዲያብሎስን የተቃወሙት ከእናንተ ይሸሻል፣ ያዕቆብ 4:7። ሌላው የዲያብሎስ የነፍሳት መማረኪያው ቦታ በመኪና ሊፍት በመስጠት ነው።
የጸሎት አዳር ፕሮግራም ተጋበዝኩ። እኔም በቤተ ክርስቲያን ውስጥ እንቅልፍን ማምጣትና የተዘበራረቀ ሁኔታ መፍጠር ከስራችን አንዱ ስለነበረ እሺ ብዬ ጥሪውን ተቀበልኩኝ። ፕሮግራሙ የጀመረው በአዝማቾች ነበር። እኛም አንድ የታወቀውንና በአንድ መዘመራን ቡድን የሚዘመረውን ካለ ኢየሱስ ክርስቶስ ኃይል በቀር ሌላው ሁሉ ኃይል ደካማ ነው የሚለውን አዝማች ከመዘመራኑ ጋር ዘመረን። በዚህ ጊዜ ግን መሳቅ ጀመርኩ። የሳኩበት ምክንያት በመንፈስ ሆኜ አዝማቹን ይዘምሩ ከነበሩት መዘመራን ሕይወት ሲመለከት 3/4 ያህል የሚኖረው በኃጢአት ውስጥ ስለነበረ ነው። እነዚህ ሰዎች በሕይወታቸው ውስጥ ባለው ኃጢአት ምክንያት በእነዚህ ኃይላት ክፉኛ ሊጎዱ የሚችሉ በመሆናቸው ነው። ክርስቲያኖች ለእግዚአብሔር ቃል መታዘዝና እየደጋገመ የሚጥላቸውን ያልተነቀለ ኃጢአት ተሸክሞ መጓዝ እንደሌለባቸው ማወቅ እጅግ አስፈላጊያቸው ነው። እኔም እዘምርና አጨበጭብ ጀመር። እዚህ ላይ እንደገና ላሳስብ የምወደው ስብሰባ በሚጀመርበት ጊዜ ምዕመናን ሁሉ ወደ እውነተኛ ምስጋና ከመሄዳቸው በፊት ኃጢአታቸውን እንዲናዘዙ ምክር መስጠት እንዳለበት ነው። ይህ ሁኔታ የሰይጣን መልእክተኞችን ሰላም የሚነሳ ሲሆን እንዲያውም ሕይወታቸውን ለማትረፍ እንዲሸሹ የሚያደርግ ነው። በዚህ ስብሰባ ላይ እኔም ተመቻችቼ ከመቀመጤ ስራዬንም እንደዚሁ ጀምሬያለሁ። ብዙዎች አንቀላፉ ጀመር። አዝማቾች በደከመ ሁኔታ ይዘመሩ ነበር። ነገር ሁሉ ወጣ ገባና ዝብርቅርቅ ሆነ። ወንድም አንቶኒ ስለኔ ነግሯቸው ስለነበረ በዚያው ቀን ማታ በ8 ሰዓት ገደማ ሊጸልዩልኝ ጠሩኝ። ወደፊት ወጥቼ እየሄድኩኝ ወዲያው የኢየሱስን ደም መጥራት ጀመሩ። እኔም አስቆምኳቸውና መፍትሄው ደሙን መጥራት አይደለም፣ እኔ የጥልቁ የሚስጥር የህብረተሰብ አባል ነኝ፣ ከተስማማችሁ ነፃ ልታወጡኝ እና ስለዚህም እርሱንና ሌሎች የፈሩትን ወደ የመዘምራን ዕቃ ማስቀመጫ ክፍል አስገብተው ቆለፉባቸው። ይህ ሁኔታ እስከ ጠዋቱ 1 ሰዓት ድረስ ቀጠለ። በዚህን ጊዜ እኔ በሰውነቴ እጅግ በመድከሜ ጸጥ አልኩኝ። ስለዚህም ወንድሞች ከበውኝ ስማችሁን ጥሩ፣ እነማን ናችሁ እያሉ በጩኸት ይጠይቁኝ ጀመር። እኔ ግን ጸጥ አልኩኝ። ለብዙ ጊዜ ጠብቀው ዝም በማለቴ ለቆታል ብለው አመኑ። ጸሎት አድርገውም ተለያየን። በስጋዬ እጅግ ደክሜ ስለነበር ከቤተ ክርስቲያኑ ውስጥ ተራምጄ መውጣት አቃተኝ። ነገር ግን አንድ ሁኔታ ተፈጠረ። ልክ ከቤተ ክርስቲያኑ ወጥቼ መንገዱን ስሻገር በስጋዬ ጠንካራ ሆንኩኝ፣ ጉልበትም አገኘሁኝ። ይህ የሆነው ምናልባት ከለቀቁኝ አጋንንቶች ጥቂቶቹ ተመልሰው መጥተው ሳይሆን አይቀርም። ስለዚህ በጣም ተናደድኩ። በቤተ ክርስቲያኑም ላይ በቀን ለመውሰድ ወሰንኩኝ።